ሰላም ሰዎች፣ ዛሬ አስገራሚ ነገር እነግራችኋለሁ። የተለያዩ ስራዎችን እየሰራችሁ ነገር ግን በቂ ገንዘብ እንዳላገኛችሁ የሚሰማችሁ ከሆነ እነዚህም በትርፍ ጊዜ የምሰራችሁን 4 አስፈላጊ ስራዎች እነግራችኋለሁ። እነዚህ ስራዎች ምንም አይነት ከባድ ወጪ ወይም ቢሮ አያስፈልጋቸውም። ለስራው ፍላጎት ብቻ ካላችሁ በቂ ነው። አንደኛ ላይ የምናገኘው ኤአይ ኮንቴንት ኤጀንሲ ነው። በአሁኑ ጊዜ ኤአይ ጌሙን እየቀየረ ነው ያለው። ወደፊት መራመድ ትፈልጉ ከሆነ ኤአይ መማር አለባችሁ። ምክንያቱም በብዙ ሚሊዮኖችን የመሰሩት ስራ ኤአይ መጠቀም ብቻ በቀላሉ እየሰሩ ነው ያሉት። ይህ ማለት ኢንዱስትሪውን እየቀይረዋል ማለት ነው። ስለዚህ ክሬቲቭ የሆነ ቪዲዮዎችን በመስራት በቀላሉ እይታ ታገኛላችሁ። ለምሳሌ ቻትጂፒቲ፣ ናኖ ባናና፣ ፔጅን በመጠቀም ቪዲዮ ክሬት ማድረግ ትችላላችሁ። ሁለተኛ የምናገኘው ደግሞ ዩቱብ አውቶሜሽን ነው። በአሁኑ ጊዜ ዩቱብ በጣም ብዙ ብር የሚከፍላቸው ሰዎች አሉ። ዛቱን የማናውቀው እንዲሁም ብቻ የምናውቀው ብዙ ዩቱበሮች አሉ። ለምሳሌ የተለያዩ ኢንተርቴንመንት ዜናዎች አሉ። ስለዚህ ይህ ስራ በጣም ቀላል ነው። ለመማር ምናልባት 4 ወይም 5 ሰዓት ሊፈጅባችሁ ይችላል እና በሳምንት ደግሞ ከ4 እስከ 6 ቪዲዮዎች ፖስት ማድረግ አለባችሁ። ምክንያቱም አውቶሜሽን ስለሆነ ይህን ካረጋችሁ በቀላሉ ሞኔታይዝ መሆን ትችላላችሁ። ይህን ለመማር ደግሞ ዩቱብ በጣም አሪፍ ቦታ ነው። የተለያዩ ሰዎች ስለ አውቶሜሽን ለጥቅም ማግኘት ትችላላችሁ። ሶስተኛ ላይ የምናገኘው ደግሞ ሾርት ኢንተርቴንመንት ሙቪስ ነው። እንደምታዩት ከሆነ ዩቱብ እና ቲክቶክ ላይ የተለያዩ ሰዎች ለቲክቶክ እና ለዩቱብ የሚሆኑ አጫጭር ቪዲዮዎችን እየሰሩ በቀላሉ ገንዘብ ሲያገኙ አይታችኋል። በሚገርም ሁኔታ ደግሞ በመቶዎች እና በሚሊዮኖች የሚቆጠሩ ሰዎች እነዚያን ቪዲዮዎች ያያሉ። ስለዚህ በቀላሉ ገንዘብ የምታገኙበት አንዱ መንገድ ነው። አራተኛ ደግሞ ቪዲዮ ኤዲቲንግ ነው። ሶሻል ሚዲያ ላይ ዩቱብ ቻናሎች ለማሳደግ አንዱ ምርጥ ዘዴ ነው። ረጃጅም የሆኑ ዩቱብ ቪዲዮዎችን እየቆራረጡ የቲክቶክ እና ሌሎች ፕላትፎርም ላይ መልቀቅ። እነዚህ በምናደርግበት ጊዜ በቀላሉ ለክሬተር እይታን እናስገኛለን። ስለዚህ በቂ የሆነ የኤዲቲንግ እና የስቶሪ ቴሊንግ ብቃት ካላችሁ አፕ ላይ ማድረግ ትችላላችሁ። መልካም ጊዜ